ይሄ የአዋቂ መቀመጫ የመሰለ ናውን ፎንቲ የሚባል ሰውዬ የሚለውን ሰምተን እንመለስ። አብስለ በኋላ መጥቶ ሲተማ እኔ በዳኒ ሮስት ነው የማውቀው። ዳኒ ሮስት የሆነች አብስሎ መጥቶ አንዱ ወዘወዘልክ ጓደኛው መስለው ይሆናል እና ሮስት ያቆመው ከዛ በኋላ ነው። አንተ የናይጄሪያ ሙዛዟር የመሰልክ ሰውዬ ጨረስክ? ምንድነው ደግሞ እዚህ ጋር ትኩረት? ቤት ከወለዱ በኋላ ቆልተዋል እንዴ? ባይዘዌ ናሆሜ 1 ሚሊዮን መግባትን በማስመልከት ትልቅ የዳይፐር ካምፓኒ ማስታወቂያ ሊያሰራ ይፈልጋል። ግን ሰገራውን ሆነ እንድትተውን ነው የሚፈልገው። እዚህ ጋር ደግሞ በቅርቡ ድንግልናዋን ያስረከበች የደጋ አጋዘን ነው የምትመስለው። አንተ እኮ በጣም ከሰል ከመሆኑ የተነሳ ማለት ነው ሚስት ጧት ስታይ ያልነጋ መስሏት መልሳ ትተኛለች። አብረን የተማርነው እኮ እኔ እኮ በደንብ ነው የማውቅህ። 12ኛ ክፍል ሆነ ፊትህ በጣም ረጅም ከመሆኑ የተነሳ ክላስ ውስጥ ቁጭ ብለህ እኮ ፊትህ ፎርፏል ተብለህ የተገረፍክና የተባረርክ ሰው ነህ። ሰምቼልሃለሁ እኮ ቺቺኒያ አረቄ ቤት ቁጭ ብዬ ተንበርክኬ እንዴት እንዳለቀስኩ ነው። ባለፈው ቺቺኒያ ሄደ አንሶላ እንዳያቆሸሽ ብለው ማዳበሪያ ላይ ነበር ያስተናገዱ። ያህል በቃ ብሎ ደግሞ ከጨረስክ በኋላ ማስታጠቢያ ሲያመጡልህ እንዴ እራትም አለው እንዴ ያልክ እኮ ወራዳ ሰው እኮ ነህ። ቀጣይ አሌቲዩብ ነው እመጣልሃለሁ አንተ ላይ። ዳኒ ሮስት ኢዝ ባክ። ፕላስ ምልክቷን በመጫን ፎሎ እያደረጋችሁ ቪዲዮን ላይክ፣ ፌቨራይት እና ሪፖስት በማድረግ ኮመንት ላይ ያፈላ ያለውን ቲክቶከር ሜንሽን አድርጎልኝ ግብአተ መሬቱ ልፈጽምለታለሁ። ማንም ሰው ከሮስትና ከሞት አያመልጥም። ዳኒ ሮስት the goat is back. ካሁን በኋላ ሰልጥኛለሁ፣ ካራቴም ሰልጥኛለሁ፣ ቱኳንዶም ሰልጥኛለሁ። በባንዲ ቦስኪ ነው ድራሻቸው የሚያጠፋ ምድረ ገጽ ላይ አጠፋቸዋለሁ። ሰላም የዚህ ዩቲዩብ ቻናል ተከታዮች፣ ዛሬ ደግሞ የምናየው ፈታ ዘና የሚያደርጉ ቪዲዮዎችን አብረን እናያለን ማለት ነው። ቀጥታ ወደ ቪዲዮ ከመሄዳችን በፊት ይሄን የዩቲዩብ ቻናል ሰብስክራይብ እና ላይክ ያላደረገ ሰብስክራይብ እና ላይክ በማድረግ ይጀምር። ቀጥታ ወደ ቪዲዮ እንሄድ ማለት ነው። እኔ አንዳንዴ ብሩኖ ሀበሻ ነው የሚመስለኝ። ይኸው ከዳኛው ጋር ከናዚ ጋር ይነጥልኝ ምናምን እያሉ ነው። ይኸው መጀጋጨት ምድረው። ሃሎ ምንድነው ጫጫታው? ቀንስ። ምንድነው ኳስ ምናምን የታየ ነው እንዴ? ያው አባዬ የታየ የእናንተ እኮ ባትል ይሻላል እኮ። ይኸውልህ ኳስ ሲታይ ከታሪክ ጋር ነው። እሺ ያኛው 8 ቁጥሩ አሁን የሚሮጠው እስቲ ማነው ስሙ ንገረኝ እስቲ። እንዴ ያው ብሩኖ ፈርናንዴዝ ነው። ታሪክ ታበላሻላችሁ አልኩት። ለዚህ ነው ይኸውልህ እኛ ልጅ እሽኮኮ እያዘል ምናምን ያሳደገው ማመሰለ ሰው። ይኸውልህ አባቱ ጋሽ ፈረደ ይባላል። የኛ የቁብ ሰብሳቢ ናቸው። እሳቸው ጋር ቁጭ ብለን እቁብ ሰተን ልጆች ያንኳኳሉ። ማን ነውና ጋሽ ፈረደ ልጁ አለ አሉ። ብሩ ነው አሉ። እዛ በዛ የሰፈር ልጆች ብሩ ነው አሉ። ኧረ አባዬ እሺ ያኛው የሚሮጠው ባረች 9 ቁጥር ማን ነው? አንቶኒ ማርሻል አንደ አቤት ጌታ አቤት። ረኒም ያረጋችሁ ታሪክ ነው። ይኸውልህ ልጅ ደግሞ ማለት ነው ተከራዮች ነበሩ። ከዛ አባቱ ሲያጫውተው አራስ እያለ ወገቡ ይቀጫል። ከዛ እንክብክብ አድርገን ጋሽ መንገሻ ወጌሻው ጋር ነው ሄድኛ። እዛ ምንድነው ጋሽ መንጌ ምን ሆኖ ነው ይሄ ልጅ አዩትና ማነው ስሙ አንተነህ እንዲህ ነው ታሪክ ይሄ ልጅ። ከዛ እናንተ መጣችሁ እዚህ አንተነህ ማር ይሻል ማር ይፈልጋል። ማር ይሻል ማለት ማር ይፈልጋል። እዚህ ጋር ማነው አንቶኒ ማርሻል ታሪክ እስቲ በእናትህ ረሚ ማታል አንድ ለማወቅላችሁ ተቃራኒ ዱንያ አውለ ቁጥሩ ማይተር በርዶም በፊት ስኮርፒዮን ያገባው እንዴ በተረከዙ ማን ነው ያውለ ቁጥሩ አባዬ ምንድነው ሚክታሪያን ነው ይሄ ጭራሽ ከታሪክ ጋር ይገናኝ ማራ እንዴ ፈኒሽ የት ይልናንተስ አረ ታሪክ ትንሽ ጫፍ እንኳን ያዝ ሲጀረስ ደግሞ በፊት ዲሰሪ ነበረች ሚኪ ነው ስሟ። ከዛ መሰላል ነው አምጥቼ ፊክስ ልታረግልኝ ላኳት ጣሪያ ላይ ሚስማር ወርገጪ ምናምን ብያት ወጣች። ከዛ ጣሪያውን ሊነቅለው ይሮጥበታል። ወረ ቋቋቋቋ አረ ሚኪ ጣሪያውን ቀስ በይ
ሚኪ ጣሪያውን ሰፈር ልጆች ክብ ሰርተው እያዩኝ ነበር። በዛው ሚኪ ታዲያን አሉት። ምን ይደረግ ታሪክ እንዲህ ነው። ኧረ አባዬ በእውነት ትችላለህ። ኧረ አባዬ በእውነት አባለህ ተችላለህ። ያስጨበጭባል። እናንተስ እንዲህ ኮዬ ማዞር አለ። ይመቻችሁ። ሮቢ አልተቻለችም ታሪካዊ አመጣጥ ስትናገር ምናምን። ወደ ቀጣይ ሃይ ጋይስ የቲክቶክ ተመልካቻችን፣ እስቲ በአንድ ቪዲዮ መተናል። እስቲ የማይሆን ፊት እያየን ነው ቲክቶክ ላይ። እስቲ ኩኩሪላን አይተናት። አንዳንድ ካፕሎች አሉ ደግሞ የቀኑን ተጠቅመው የማታውን ተጠቅመው ሁሉንም አርጉ ነው የምትይውማ። በዚህ ፊትሽ ካፕልም ያምርሻል። በዚህ ፊት ቄስ ብትሆኛ ደስ አለምሽ። እንኳን ካፕል አንቺ ያረማዩን ፊት ነው ያለሽ ጭራሽ። እንዴ ስትወለጂ ማዘር ሲሆን አንቺ ነሽ አይማት እሱ የኔም ያከፋል አለኛለሽ። ጂጂኒ አፋ ብለሽ ብትወርጂ ማንንም ሰነ ያስተመለሳለሽ። አይ አላት የሆነ ነገር ቢያንስ ትለብሳለች። ብቻ ፊትሽ ሰገራቢውን በሮቶ አይወርድም። መቼ ዜግነት የኮንጎ ነው የምከፍልሽ። ነን ስቶፕ የሆነ ፊት ነው ያለሽ። አላልቃለኝ ጭራሽ ማርያም። እንዴ ፊትሽ ባንዲራ የለውም እንጂ ለብቻው ሀገር መሆን ይችላል። ድማሚት ፊት ማካላሌ ነው መቼ ተቀየረ ሲገባ። አንቺ አይበለውና ማለት ነው አልጋ በገጂ ትራስ ማለት ነው። ሌላ ፍራሽ ነው የሚያስፈልገው ለፊትሽ ብቻ ቀለኛ ግለዋታል። ደግማ ብቅ አትልም በዚህ አይነት። ለምንድን ነው ፍቅረኛ የሌለ ስትጀነጅን? እስኪ ሄሎ ሄሎ አይመን ነኝ። ሰላም ነው? ሰላም ነው። ማን ጠፍተሃል? አይመን ነኝ። አወቅኝ? አወቅሽኝ ወይ አወቅኝ? አይመን ነኝ። አይመን ነው እባላለሁ። እንዴት ነሽ? ሰላም ነው? እኔ በጣም ደህና ነኝ። እየሮጥኩ ነው። ከዛ ተኛው። ምን እያደረግሽ ነው? ምንም እየመጣሽ ነው? እሺ እንግዲህ ጓደኞች ጋር ሆነ ስትጀናጀን እንደዚህ ነው የሚያደርጉ። እንደዚህ በል እያሉ ግብ ነው የሚያደርጉ። ሎጂካል አፍቃሪ፣ ምክንያታዊ አፍቃሪ ማለት ነው። ወይኔ ፍቅር በጣም በረደኝ። እውነት ነው ካለበሽ ይበርዳል። ወይኔ ፍቅር እግሬን እንቅፋት መታኝ። እውነት ነው እግሬሽና ድንጋዩ ስለተጋጩ ነው። ወይኔ ፍቅር እንዴ ያለች ቂጤ መታኝ። እውነት ነው ሻፍዶ ነው። ቻምፕ ቁማር ይቅርብኝ። የለሽም እኔ ፈርቻለሁ። ይቅርብኝ። እኔ አልወድም። ምን ችግር አለ? እኔ እኮ እዛ በቃ ቤተሰብ በላቸው ሁሌ እዛው ነኝ ታውቃለህ። እኔ ይሁንብህ። ተው ናሆም ግን ይቅርብኝ። እኔ መነኝና ሂድ በቃ። እንዴ ሁሌ ጭቅጭቅ ካንተ ጋር ተወኝ። አንተ ልጅ ችግር የለውም። ይኸውልሽ በቃ አይተዋል አይደል? ግባ ይሄ በቃ በደረክ ነው። A few moments later እና እየነገርኩህ አይኔን አስበላኝ። እየነገርኩህ አንድ አይኔ ተበላ። አይኔ ተበላ። ሲጀመር እንደዚህ ነው። ይኸውልህ እንዲህ ነው የሚያምርብሽ። ሲጀመር የምር ደግሞ አልፈልግም። ተው ቀመሩ ገብቶኛል። አሁን ቅድም የሰሯት ቀመር ገብቶኛል። ና አስመልስ። ተው ይቅርብኝ። አስመልስልሃለሁ። ና በአይን ተጫውቶ ተበልቷል። ናሆም 9 አትጣል። ሁሉም በእኔ ሆነ። A few minutes later ይኸው እየነገርኩህ ነው። አስበላኝ። ይኸው አይኔን አስበላኝ። ይቅርብን እያልኩኝ ነው። ይኸው አስበላኝ። ሁሌ ማማረር። አንተ እኮ ስለማይታይ ነው እንጂ እኮ እኔም እኮ ተበልቻለሁ። እጅህን የተበላው። ወደ ቀጣይ እንግዲህ አይጀምሩኝ። ወደዛ የጀመርኩ እንደሆነስ በገዛ ቤቴ ምን ልትልኮት እንዳነግሮት ምን ልታመጪ ነው? እስቲ ጀምር። እስቲ ምን ልጀምሪ ነው እኮ ነው የምልሽ። ልጀምር። ይጀመራ። ነጠላ ማትለብ ጋቢ ማደረብ ውሃ በወንፊት ነው ካንተ ጋር ትዳር።
እንደው ስሞት ግዙልኝ መነጽር አይኔን ላጠፋው ነው የግንባሯ ጨረር ያንጸባርቃል እኮ ነው ዝም ብዬ እኮ ነው ያገባዋል ምን አባሽ አንተ መጅማዘሮ ለጎስልቻ ማን እንደሚያጠዳህ እናያለን ብቻ አታሽቃጥ ነው ማለት አታሽቃጥ እኔ ሲብላይ ላንቺ ፍቺ ፈጽማለሁ የይናውን ነገር ለሱ ሰጥቻለሁ አትታጠብም እኮ ነው ማለት አትታጠብም ምግብ ነች አትታጠብም ያኔ አበለሽካ ያኔ ሽሙርሙር እስቲ አቀበለኝ አይፓሳውና ሆነ ለሁሉም ለጠቅላላው ቀጥ በአይፓሳሙና ጠዳበይበት ተጣጣም እንጂ ተጽዳኝ አንተ ሰው ስለ ደስ ይለኛል አንተ የመሰለ ጣጣ አረዛሾ ተርቢያ ትረበው ካቀም በላይ ሲሆንብህ ወደ ዱላህን ትሄዳለህ ማለት ነው። በሁለቱ አቅጣጫ ሲጎትቷት ምን ታርግሳ አቅም አጣች። ምንም ማድረግ አልቻለች። መቼም ቢሆን እኔ ዘና እያልኩ ሚስትየው ብቻዋን ስትለፋ ማየት አልፈልግም። ሊያግዛት መሆን አለበት። ማየት ነው ለካ ያልፈለገው እንጂ መስራት አይደለም። ማየት ነው ያልፈለገው። ምንም ሳይኖር በባዶ ሙዚቃዋ እዚህ ነው መታ ግጥም ያለችው ማለት ነው። እሷ ግን ፊል እያደረገችው ነው እያደረገች ያህል የተሰማት። ወንድ ነው ሴት? የቤት ሰራተኛ እና በዘበኛ ተመርሸ ዓለሙ ባለቤቱ ፍሌቨር አንተ ምን ሆነሽ ነው? ከባድ ያሁን እጁን እንዴት ነው የሚታጠበው ነው? አይ ዲብ ይቻላል እንዴ? ይሄ ስንፍናን እያስተማረ ነው። ተነስቶ መታጠብ ይሄን ያህል አቅም ለሚሆነ ማለት ነው። አሪፍ ዘዴ ነች። ዝም ማጥሩ ለሱ ይሉት እሺ ታባቱት ተናገረ በእናቴ ምዬ ደግሞ እንደማትተው ዝም ማትል ከሆነ ለሱ ሰጠዋለሁ ተብላ ላይ ዝም ማስባል የለበትም። ቻይኖች አሪፍ ስራዬ እንዳልሰራ ናቀበጠኝ። ገን መተናል 1000 ሰው ሜንሽን አድርጎናል። ፓፓያ ግን መክተፊያ ላይ ምን ይሰራል? አንቺ ምን ልትከውኝ ይሆን? ያራዳ ልጆች ፈራን፣ ምግብን ፈራን፣ የሚሆነውን ከማይሆነው ደበላልቀው እያሳዩን ፈራን፣ ምግብን ፈራን።
ይልሻል፣ ቲማቲሙ ይልሻል፣ ድስት ውስጥ ገብቶልሻል፣ ዘይቱ ተከትሎልሻል። እህቴ እኔ ላንቺ ፈራው። እንዲህ ከሄድሽ ገደል ነው። አካሄዷ አያምርም። ፓፓያውት ያንቺ አይነቷን አግብቶ ከማረር ሁሉ ጌምስ ላይ በአቪያተር መብረር እኔ ካፒቴን ቦን ይሻለኛል። አራዳ ልጆች ፕሌኔን ማሽከረከር። ሊንኩ በዮል ያለላችሁ የጉድ ሀገር ገንፎ ይኸው የሚፋጀው እኔ በቃኝ። ጤና ይስጥልኝ እናቴ የቤተሰብ አማካሪ። ኧረ እንደው ባሌ ሊገለኝ ነው እባክህ። እንዴ በወጣው በገባው ቁጥር ስጪኝ ነው። ማታ አላስተኛ ጠዋት አላሰራልኝ። በቃ እንዲች ነው ሙሉ። እንዴ መኝታ ቤት አይቀሩ፣ ሽንት ቤት፣ ኩሽና አይቀሩ፣ ሳሎን ቤት በቃ ባየኝ ቁጥር የሚታየው ያ ነገር ነው። ሞርተር አለበት እንዴ? እስቲ ስልኩን ስጪው። እንካ ሄሎ። ምን ነው እንዴ? ነውር አይደለም እንዴ? እቺ ልጅ ባሌ ብላ ባገባች ደመኛ ነች እንዴ? ኢሰባዊ ድርጊት እየፈጸምክባት እኮ። ምን አገባ በገዛ ሚስቴ። ብዙ ተባዙ ምድር ሙላት ተብሏል። አዎ ተብሏል። ግን ወንድሜ አንተ ብቻ ሞላት። ጧት ትነሳለህ ትሞላለህ፣ ማታ ሙልት ወንድሜ አንተ ፈጣሪን ባፈራ ቂጥን ጨብጣ ባላዘራፈራም እንዴ? ፍቅር ግን እንደዚህ አይነት ጓንጉላም ሰዎች በፍቅራችን መሀል ሲገቡ ዝም ብለሽ ታያለሽ እንዴ? እሺ ታዲያ ልብስ ይልቀቀው። ኧረ ፍቅር ወልፎኛል። ሰው ይልቀኝ እባክህ። ገበያ ውስጥ እኮ ነው ያለነው። ታዲያ ምን ችግር አለው? ወደ ጥግ ወጣን በላ። ስንት አይነት ልጅ አለ፣ ስንት አይነት ትውልድ። ናስቴ እኔ ልጅ ባለ 10 ካርድ ገዝተህልኝና ከሱቅ። ኧረ አባዬ ስራ እየሰራው ነው። ሰርቶልታል። አዎ ገብቷል። እኔ ልጅ ተባረክልኝ። ደግሞ ባለ 100 ነው። ፈጣሪ ባርክ የኔ ጌታ። እውነተኛ ጓደኛ ስትወድቅ ነው የሚያነሳ አይደል? ገና እርምጃህን ያውቃል፣ ሳትንገዳገድ ያውቃል። ስለዚህ የሚያነሳማ ኦልሬዲ ወድቃል። እሱ ማንም ሊያነሳ ይችላል። እውነተኛ ወዳጅ ያውቃል፣ እርምጃህን ያውቃል። ለምን አትደፋም? ምን አገባኝ እኔ። ይልክልኛል እንዴ? ለምን ድፍት አትልም? ይመለከተኛል። አሁን ገባፋክ ነገር ውደቅ እንዴ? ጠንቋይ ቀልብ ይተከላለ በምን እኔ ጠንቋይ ነህ እያልከኝ ነው እንዴ? አልገባኝም። ስድብ ነው። ለአሁን ግራስ ይባላል። ትራስ ከሚለው የአማርኛ ፊደል የመጣ ሲሆን ሳር ማለት ነው። ከፊት አ ስንጨምርበት አሳር አይሆንም። ረን እሪ ስናደርጋ አሳሪ ተጨምረን ታሳሪ ስናደርገው ይሄ ሲታሰር ምንድነው የሚሆነው? ቄጤማ ማለት ነው። ቄጤማ ቀጥታ ወዴት ይወስደናል? ከተማ። ስሜ ከተማ ይባላል። የዛሬ አስጎብኛችሁ እኔ ነኝ። እንቀጥላለን። እስቲ አሁን ደግሞ ስለዚህ ዛፍ ትንሽ አስረዳኝ። እዚህ ይሄ ዛፍ አፍ በመባል ነው የሚታወቀው። እዚህ ግቢ ያሉት ከ60% በላይ ዛፎች የዚህ ልጆች ናቸው። ጨባጭ ዛፍ ጨብጫብ ያላባለጋት አንድ የዋንዛ ዛፍ ከተገኘች እዚህ ግቢ እኔ ልቀጣ እያልኩ ነው። አሁን ጨብጥና ባምቡሌ ሲጫወትበት ነው እንዲህ ቅርንጫፍ በቅርንጫፍ የሆነው እንጂ እሳት አልኩ እሳት። እና አሁን ለጨብጡ መድኃኒት ተገኘለት እንዴ? ተገኝቷል፣ ግን ቢድንም አያልፍም። አባላዘር ደግሞ ይዞብን ይመጣል። በዛ ላይ ደግሞ አንድ የባለስልጣን ዛፍ ሲያባልክ ተይዞ በሽጉ ተተኩሶበት ይኸው ጠባሳው ራሱ ከሱም እያገገመ ነው እንጂ አደገኛ ዛፍ። እንቀጥል ነው። ምንድነው? አንበሳ በጠሰ ማለት ነው። በቃ ቀረጥ አጠፈ። ምንድነው? እኮ ፓርክ ነው እኮ አንበሳ የለም እኮ እዚህ እኮ ዛፍ ምናምን ያማል እንዴ? በሰው ላይ እንደዚህ ቀልዳል እንዴ? ያማል ምንድነው ይሄ? እንዴ እኮ የጉብኝቱ አካል እኮ ነው። ምንድነው እንዲህ የምትንበቀበቅ? ወይ ቀሚስ ለብሰና እንዲህ ስትንበቀበቅ አንድ የሾላ ዛፍ ቢያየ ጉርድ ከራሴ ዛሬ ለምን የማማ ዛፍ አያኝም? ምን አገባኝ? በቃ ውጣ። ቀጥል። እዚህ ምንም እንትን እንዳታነሳው። እቺ በወንድ ቦታ ናት ማለት ነው አይደል? 1 2 3 በቃ ደውለት። ደውያለሁ አላነሳም። የራስ ችግር ነው። በቃ ይመቸኝ። ኧረ የሆነ ሰው ሊጸልይ ነው እንዴ? ምን እሺ ፈጣሪ አለ ብለህ ታምናለህ እንዴ? ሰይጣን በጣም መስፈታተነ ነው አይደል? እንደዚህ ያልኩት እንዴ? ኦ ኢ አ ኢ ኢ አ ኢ ኤ ኦ ኢ ኢ አ ኢ አ በስመ ኧረ በስመ በጣም ነው የሚከብደው። ስሜት ደሞ ተነስራ ያበላሁ ምንድነው? ቆያሻ ዶሮ
ያመለጠሽ መሆን አለባት። ይሄን ያህል ደስ ያላት አቤኔዘር ዘበነ ወርቄ ያራዳ ልጆች አቤኔ ያልፋል ወይ? አቤኔ ያልፋል። አንድ ቁጥር አቤኔ ያልፍም። ሁለት ቁጥር አቤኔ ጭራሽ ያልፍም። አራት ቁጥር አቤና ዘንጣ ነው የምታልፈው። ሶስት ቁጥር ስማ ጭራሽ ያልፍም የሚሉት ናቸው። ብዙ ናቸው ደግሞ ወገን። አቤኒ የሶሻል ሳይንስ ተማሪ ነው። ሰው ገምቶታል ማለት ነው። ወደ ቀጥታ ከማዘር ጋር ልብስ ልትገዛ ስትሄድ የተመቸ ልብስ መርጠህ ውሰድ። ግን እዚህ በጣም ውድ ነው። ምን አገባህ አንተ? እኔ አንዴ የምከፍለው ውሰድ። ውሰድ። ይሄ ሱሪ ቶሎ ምረጥ። አንድ ቲሸርት እና አንድ ጃኬት ወስጃለሁ። ይኸው እነዚህ ሶስቱን ወስጃለሁ። አሪፍ ነው። ተመችቶ ካለ አንተ። አዎ። ዋጋው ስንት ነው የሚመጣው? ዋጋው 15000 ብር ነው። አይቀንስም ከዛ። አንተ ምን አገባህ? ዝም ብለህ እኔ አንዴ የምከፍለው አንተ ዝም በል። ምንም አይመለከትም። 15000 ብር ሱቁን አልገዛም። 15000 ብር ቀንስ፣ አስተያየት አድርግልኝ። እሺ በቃ በደንበኛ ዋጋ 14000 ብር አደርግላችኋል። 14000 ብር ምንድን ነው? አይሆንም። በቃ የመጨረሻ በ800 ብር። ኧረ 800 ብር ምንድነው ማዘር? እንዴ ምንድነው? በቃ 850 አደርግልሃለሁ። በቃ የመጨረሻ ካልሆነ አስቀምጠውታል። በቃ ውሰዱት። እሺ በቃ ምን አደርጋለሁ? በቃ ውሰዱ። እሺ ተጎድቼ ከራሴ ቀንሼ ውሰዱ። አንድ ክላስ ይመርቅልኝ። ታምሽ ተማሪ ስትሆን ተማሪዎች ዛሬ ናቲ ምን ሆነ ነው? አረ ቲቸር ፋዘር እኮ ፖሊስ ጣቢያ ነው፣ ማዘር ደግሞ ሆስፒታል ናት። ወይኔ አባት መረዳህ ነገር አለ? አይ ወደ ቤት መሄድ ብቻ ነው ፈልገው። በቃ ሽቃር ሰጥቻለሁ። ደብተርን ምናምን ያዝና ሂድ ወደ ቤት፣ ችግር የለም። እሺ ቲቸር። እናት ትምህርታችንን ስንቀጥል እንዴ ቲቸር ለምንድን ነው ናቲ ወጣው? እናቱ ሆስፒታል ናት፣ አባቱ ደግሞ ፖሊስ ጣቢያ ነው ያለው። ለዛ እና አባቱ ፖሊስ እናቱ ደግሞ ነርስ እኮ ናቸው። ወይኔ ጉድ ሰራ። ሄሎ የኛ ቤት ተቃጠለ? አይ ቁጥር ወጥሽ ነኝ እንድትፈልጉ ለዘላለም ማለት እንደዛ እንዳልኩ ነው። የጎረቤት ነው እንዴ? ታዲያ እንደዛ አትይኝ። አንተ ነህ ጉድ ያረካቸው ይሄን ሁሉ ባላስ አላውረመረመ ሰሪ ልጅ እናቱ የታክሲ ሰልፍ ነው። አይ ሹፌሩ አግብቶ ጅፊል እናነሳል እንደድም ንግድ ፍቃድ ሲቀር ምናምን ስትባል ምንም እምቢ አልክ። እዚህ ፀጉር ቤት እንትን አልሰቀልኩትም እንጂ እኮ አለ ናርሲሲስት ነኝ። ልሳቅልኝ ነው ታዲያ አሽገዋለሁ። አሁን በ5 ደቂቃ አሽግልሃለሁ። በ5 ደቂቃ ነው ማሽግ። አሽጋግልልህ። እንደዚህ የሚባል ነገር የለውም። እሺ አሽግልሃለሁ። አንተ ሲጀመር አትሰማም ሰው እና እንድትለወጥ ብለን ነው በቃ ማለት ነው። አስተካክላለሁ። እንደዚህ የሚባል ነገር የለም። ስማ ደግሞ እንዳትረሳ ሰርጀሪ ካደረክላት በኋላ ዶክተር ፊቴ ላይ እኮ ምንም አይነት ለውጥ የለም። የቱ ጋር ነው ሰርጀሪ የተደረገው? አይ ባለቤትሽ በፈለገው መልኩ ነው ሰርጀሪውን የሰራለው። ፊትሽ ላይ ምንም አይነት ለውጥ አላደረግንም። ባለቤቴ በተፈጥሯዊ ውበቴ ትወደኛለህ ማለት ነው። አስደርጓል። ጀለስ ሞቶ የህይወት ታሪክ ሲነገር
ጥሩ ሰው ነበረ። ጸጥታ። አሁን እዚህ ጌማችን የወት ታሪክ ላነብላችሁ ነው። ሟች ከመሞቱ በፊት ጨዋ ያሳደጋቸው ለሚስታቸው ታማኝ አንገት ደፊ ከሚስታቸው ውጪ ሌላ ሴት ቀና ብለው የማያዩ ረቂት አሁን እዛ ጋር ታጠፈ እስቲ እናቴ ነበሩ። እናም አንቺ በጣም ያበደሽ እንዴ የቱርክ እኮ ነው አይም እንዴ ሳንደሉ ነው የቱርክ ምን ሳንደል ነው የሽቶ እኮ ሽቶ አንተ አመረርክ እንዴ ሽቶ ነው በልኛውን ሳናይ ሳንደሉን ጣለው ምን ሆኗል ምንድነው ምንድነው ሰንደል ምንድነው አንተ የሰንደል አሽተሬ እናንተ ቤት አንድ ያለው ስሚ የሰፈር ስሙ እኮ ማለት ነው የሱ ሰንደሬላ ነው የእህቱ ደግሞ ሲንደሬላ እኮ ነው ስለምንድነው የሚያወራው ልጅ አንተ አላውቅም አንተ ግማት ስሚ የሆነ ቀን ቤት ውስጥ ገላን ታጠብ እንጂ ከዛ አስገባሁትኝና ሻወሩ ሰድብዬ እንደ ስልክ ይዘሻት የምትታጠቢባት የለችም ሻወሩ ታጠብ ብዬ ሰጠሁት ሄሎ አላ ነው ዋጆሮ እስገባ እስካሁን አይሰማም ያው አንተ ሳቬጅ ሽቶ መቀባቴ ነው አንተን እንደዚህ ጭርጭር ድንድ የሚያደርግ ሳቬጅ ጀመር ሳቬጅ አይደለም ሳልቫጅ ከሆነ ልክ ነሽ ሳልቫጅ ልክ ነሽ አሽሙረኛው ነው ያታሉት ኧረ እባክህ ፈጣሪ ነፍሳቸውን ይማር እህቱን ማን ብሎ ይጠሯት እንደነበር ታውቃለህ? መዓዛ አንተ ስለ እህቴ አትወራ። የምትጨርሰውን ነገር ከኔ ጋር ጨርስ። ስለ እህቴ ስለ ጫማሽ እንዳላወራ እንዳታናሽ። አውራ ስለ ጫማሽ እንዳላወራ እልህ አስያሽኝ አውራ። የዚህ ጫማ ከሸተተ ማለት ጉንፋን ራሱ ይጸየፋል። ጉንፋን ይጸየፋል ነው አውራጣቱ የዚህ አውራጣት እኔ አውሬጣት ቢባል ነው ረስ የሚል የረገጠው እኮ ነው የሚሸተው በባዶ እግር ይርገዝና ሸቴ አረሙዬ ያበደ ቀን ነው እስቲ ቀስ ብለህ መጀመሪያ ዋናው በተግባር ነው። ቆይ ማላሳይሽ ተግባር እዚህ ላይ ቁጭ ነበረ ማለት ኧረ ጉድ መሰራት ኧረ ጉድ አንቺ ምን አባሽ ነው ታረጋው? ቤተሰብ ስለሌለ ትምህርት መማር እና ምን አባ ነው የሚያማከው? ትምህርት ቤት እዚህ አካባቢ ያለ ብሎ ይኖር ጋሽ ወይ እና ምን ፈልገው ነው ቀይስ ማለት ነው ያለበት ዘይ ነገር ሰከተ የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ይሄን የዩቲዩብ ቻናል ሰብስክራይብ እና ላይክ ያላደረገ ሰብስክራይብ እና ላይክ በማድረግ ይተባበሩ። እናመሰግናለን። ቻው